ተረጋጋ ወንድሜ እኮ ነው። እቺ ቀጭን ግን ጠጅ ናት። ገባ? አዎ ገባ። ገባ? ቲሽ አንቺ ራሱ ወይኔ እኔ ነገር በቃ ቆስቁሰኸው ቆሰቆስከው። ባርቆብህ ነው ግን የምራስበት ነው። እንዴት አይነት ጥያቄ ነው? የአልበም ቀጣይ እጣ ፈንታስ ምን ይሆናል? ለምንድን ነው ግን የቴዲ አፍሮ አልበም ሁሌ ጭቅጭቅ የማያጣው? አብዲ ነኝ። አብራችሁን ካላችሁ ፈታ ዘና ትላላችሁ፣ የትም እንዳትሄዱ። ወደ ቪዲዮቹ አምናው ሰላም እንዴት ነህ? እንትን 2 ሊትር ውሃ አስጥ አለ ግን 50 ብር ገብቷል። ገባ? አዎ ገባ። ገባ? አዎ እሺ። እንቁላልስ አለ? አለ። እንቁላል ስንት ነው? 25 ብር ገባ? ገባ። እሺ። ዋና ነገር ዘይቱስ? ዘይት 2500 ብር እስከ ገባ? ገባ። አይ መግባቱን ለማረጋገጥ ማን ይገዛል? ሰላም በሉት። ገባ? ግን ኑሮ ወዴት እየሄደ ነው? እየቆሰቆሰው ነው። መድረሻው የት ነው? ይኸውልህ ወይኔ ስልኩ ተበላሸ። ወንድ ልጅ ምን እንደሚገጥም አይታወቅም አይደል? ተው ታማ ሊሆን ይችላል። ወንድ ልጅ እንዲህ አይነት ላይፍ ውስጥ እንዴት እንደ በቃ ተው ሰርተህ ታመጣዋለህ። አንተ ጥሩ እየተንቀሳቀስክ ያለ ልጅ ችግር የለም። ካልሽ ይደረጋል። ካንተ መልካም ነው። ያንተን ነው ወሰድ ያንተን አያዘው እንዳይሄድ የሰው ስልክ አስበልተ የራስን ልታድን። እሺ እንዴ አንተ ውሻ አታ አይደብርም እንዴ? ጭራሽ ደግመህ ልመታት ነው? ምን አገባ? ማን አንተ ጅምት ይዘ እሰይ ምን እየሰራ ነው? ያገባሃል ማለት ምንድነው? በማያገባ የምትገባው ጀግና እንድትለ ነው? ምን ማለት ነው? መቀመጫዋን መታት፣ ድጋሚ ሊመታት ሲል ዝም ማለት ነበረብኝ? ምን አግብቶ ነው ራስህን አደጋ ውስጥ የምትከተው? ቆይ ግን እንደዚህ አይነት ጥቃቶችን ለመከላከል ወይ አንቺ ወይ እህቴ ወይ ማቀው ሰው መሆን አለበት? ሲጀመር ይበላት። ማን እንደዚህ ልበሻላት? ራሷን አትጠብቅም። ማንን ለማማለል ነው? እሷ ካመነችበት ምንስ ብትለብስ፣ ሳትደርስባቸው መድረስ ግን ወንጀል። እንደውም ልንገርህ፣ አንተ ሜዳ ይገላገልከው አማላህ ነው መሰለኝ እንጂ በጣም ተሰፍሬያለሽ ባኑ። እኔ ካንቺ ይሄን አልጠብቅም። ሄሎ ርዛ መቻጣችሁ ወንዶችን ይልቅ ስልኳን ሳትቀበል ሄደችብህ። እሺ ወዴት ነው የምትሄጂው? ቲሽ አንቺ ራሱ ቆይ ማገዝ አልነበረባትም እንደውም? ወይስ ምን ነው? ወይስ ልክ ናት? ማን አንቺ? ተረጋጋ ወንድሜ እኮ ነው። ብራዘር ነው አለችው። ማን ነው እሱ? ወንድሜ እቺ ቀጭን ወንድሜ በእናትህ ይቅርታ፣ ቅድም አልተረዳሁም። ኧረ ችግር የለም። እኔ ራሱ እኮ ሳልረዳ ቀርቼ። እሺ ይቅርታ፣ ግን አስደነገጥኩሽ። ችግር የለም። ኧረ ጣጣ የለውም። ወንድ ልጅ ሞኙ ተበልተሃል። እቺ ቀጭን ግን ጠጅ ናት። እቺ ቀጭን ጠጅ ናት። ከባድ ሰው ከ3 ዓመታት በላይ የዘለቀውና በብዙዎች ዘንድ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮና የሰዋሰው መልቲሚዲያ የአልበም ሽያጭ ውል በድንገተኛ ሁኔታ ፈርሷል። ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን በሰዋሰው በኩል ለሕዝብ ለማድረስ ተዘጋጅቶ የነበረ ቢሆንም በሁለቱ ወገኖች መካከል የተፈጠረውን አለመግባባት በተደጋጋሚ ውይይት መፍታት ባለመቻላቸው ውሉን አቋርጠው ድምፃዊው አስቀድሞ የወሰደውን ክፍያ ሙሉ በሙሉ መልሷል። ይህ ውል መፍረስ ከቴዲ አፍሮ አልበም የአሳታሚ ለውጥ ባሻገር በሰዋሰው መልቲሚዲያ ተቋማዊ አሰራርና ታማኝነት ላይ ትልቅ ጥያቄ የሚያስነሳ ክስተትም ሆኗል። የሀገሪቱን ትልቁንና ተጽዕኖ ፈጣሪውን አርቲስት ቴዲ አፍሮን በስምነት ማቆየት አለመቻሉ ደግሞ የሰዋሰው መልቲሚዲያን የውስጥ አስተዳደር ክፍተትና ከአርቲስቶች ጋር ያለውን ጤናማ ያልሆነ ግንኙነት ይበልጥ ገመናውን የሚያጋልጥ ሆኖ አልፏል። ድምፃዊው አስቀድሞ የተከፈለውን ገንዘብ በሙሉ ለድርጅቱ በመመለስ ነፃነቱን ማወጁ አርቲስቱ ከገንዘብ ይልቅ ለሙያም ለመብቱና ለስራው ነፃነት የሚሰጠውን ቅድሚያ የሚያሳይ ደፋር እርምጃ ነው ሲሉ ታዛቢዎች ይናገራሉ።
ይህ የውል መፍረስ የቴዲ አፍሮን አድናቂዎች ተስፋ የሚያስቆርጥ አይሆንም። ድምፃዊው ግጥምና ዜማቸውን እንደወትሮም ራሱ የሰራባቸውንና የተለያዩ ይዘት ያላቸውን የኢትዮሪካ አልበም ስራዎች አስቀድሞ ቃል በገባው መሰረት በቀጣዩ ሚያዝያ 11 ቀን 2018 ዓመተ ምህረት በራሱ የዩቲዩብ ገጽና በሌሎች አማራጭ የዲጂታል መድረኮች ለህዝብ እንደሚያደርስ ለዛሀበሻ የደረሰው መረጃ አመልክቷል። ለምንድን ነው ግን የቴዲ አፍሮ አልበም ሁሌ ጭቅጭቅ የማያጣው የሆነ ውዝግብ ምናምን የማያጣው? እንደ ፕሮሞሽን ነው ወይስ ደግሞ በቃ የሆነ እንደዚሁ በቃ የሆነ ነገር ሊሰራ ሲል ሁሌ ጭቅጭቅ ስለሚያጋጥመው ነው? ምንም አልገባኝም። ለማንኛውም ግን አልበሙን በጉጉት ስትጠብቁ የነበራችሁ ሰዎች ይኸው ከች ብሏል። ፈታ ዘና እንደምትሉበት ተስፋ አደርጋለሁ። ወደ ቀጣይ ቪዲዮ። ሚሊዮን ብር ቢኖርህ ምን ታደርግ? ቢኖረኝ አይደለም እኮ ቢኖረኝ ነበረኝ፣ ግን መኪና ትገዛላችሁ ተብሎ ጅቡቲ ላይ አረፈ፣ መስቀል አደባባይ አረፈ ስንባል አርቲስት ሰምቼ ማስታወቂያ ሲነገር ሰምቼ ካርቱን ያሳዩን ምንድን ያሳዩን አሳይተውናል እኮ መኪናው ነዳውት ብዬ ምላሳቸው ረጅም ኤሌክትሪክ መኪና ይገዛል ተብሎ 1 ሚሊዮን ምን ይገዛል አይደል ያልከኝ? በ1 ሚሊዮን የት ሄደ? ሌላ 1 ሚሊዮን ወሰደ እንዴ? ወይኔ እኔ ነገር አይ ምስኪንን ህዝብ ግን ማያታልለው የለም አይደል? በጣም ግን ለምንድን ነው አንዳንዴ ሰዎች እኮ ኖ ማለት መቻል አለባቸው አይደል እንዴ? የሆነ በ100 ብር የሚሸጥ ነገር በ50 ብር እሰጥሃለሁ ካለ በቃ ሌባ ነው። አጨልሎት ነካክቶት ነው የሄደው። የባሰ ባይጠይቀውስ የባሰ እኮ ነው። ወይ አረዳኸው ወይ ቆስቁሰኸው ሄድክ። በቃ ቆስቁሰኸው ቆሰቆስከው። ቆስቋሽ በሬው ጣራ ላይ ምን ሲሆን ወጣ? ምን ሲሆን ወጣ? ወይስ ክንፍ አለው? ያም ሆነ ከመታረድ ወደ ኋላ አትልም፣ የትም አትሽሽ። መጨረሻ የኛ ድርሻ ምርጫ መምረጥ። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛ መንግስት ስልጣኑን በምርጫ ተቀብሎ ከዛ እስከ ቀጣዩ ምርጫ በምን ይጠብቀናል? በእርግጫ። ወደ ቀጣይ ቪዲዮ። ቤተሰቦች እስቲ አንድ ነገር ተባበሩኝ። የልጄ ነገር በጣም ነው ያሳሰበኝ። በቃ ትምህርት ቤት የሚቋጠርለትን ምግብ ጨርሶ አይበላም። በቃ ምንም አይነካውም። ለውዝ ምናምን በዳቦ እንቀባለታለን። እማንሰጠው ነገር የለም። አይበላውም፣ መልሶ ያመጣዋል። እንቁላል ይሰራለታል። እኛ በልተን የማናውቀውን ቺክን የማይሰራለት ጥብሱ ብትሉ ሩዙ፣ ላዛኛ የማሰራለት ነገር የለም። እናትየው አይበላም። በቃ ከበላም የሆነ ሽሮ ካሰረች ሽሮ ነው የሚበላ። እኔ እሱ አይደለም የገረመኝ። አስተማሪው ኮሚኒኬሽን ቡክ ላይ ልጆታ አሰራለሁ ብሎ ይጽፋል። ልጆት አርሰናል በአርሰናል ዘንድሮ በአርሰናል የማያሾፍ የለም። አስተማሪዎችም ታው ሁለት ፕሬዝዳንት ተሾመ ተሻረ። ክብርት ሳህለወርቅ ዘውዴ ከሳቸው ቀጥላለሁ ብዬ ፕሬዝዳንት ሆናለሁ ብሎ ነበር። አይ ሰውዬ ሳጠና በጣም ኤዱኬትድ ያለፉበትን ኤክስፒሪየንስ ሳየው ትንሽ ከበድ እንደሚለኝ አወቅኩ። ባርቆብህ ነው ግን የምር አስበበት ነው። እንዴት አይነት ጥያቄ ነው?
እንዴት አይነት ጥያቄ ነው? ባርቆብ ነው ነገሩን። እውነቱን ነው፣ ግን ዝም ብሎ ከመሬት ተነስቶ ፕሬዝዳንትነትን መመኘት ከባድ ነው። እግረኛው ግን ከባድ ሰው ነህ አንተ፣ ከባድ ሰው ነህ። ዘመሬ ሰበብ ፍንቀይሬ እንዲህ ነበር አካባቢ ከተማን ስተምሬ ሰው ቢያወራ ስለኔ ቢቀርበትስ ስራ ነው ምስክር የወረስኩት ነው ከአባቴ ቀብራራ ኩራ ቢሉምቶ አይሆንም ወደ ማታ ለራት ነፍስ ጠብቅ ከሰው እኔ ፈጣሪ ሁሌ ከጎኔ ቁርስ ምሳ ምራት አልፈኝ እኔ ብቻ ነኝ ለኔ ግን አለለም ብቻዬን ለላይ እንጣልካለሁ እንዲህ ግጥም አደራደሬ ተደብቆብኝ ሳላቆበ ይኸው ማከታተሉን ቀጥሎ ከትናንት ስተምሬ ዝም አይመቅ ዝም ያለው ስለሆነ ነው እንግዲህ ብራዘር ቢቀርብስ በቃ ግዴታ እኮ አይደለም መስፈን። ወይኔ ሆዴን አመመኝ። ቅቅላችንን ቅቅሉ በቃሪያና በነጭ ሽንኩርት ብናገኝ ብናጣ አብረንም ብናወጣ ብንገባ አብረንም በሐዘን በደስታ አብረንም። በሌላ ነገር የጠረጠራችሁት ነዳጅ ስለጠፋ ስራ ጠፍቶ ነው ያላችሁ ሰዎች ጾም ስለሆነ ነው ብሏል። ወደ ቀጣይ ቪዲዮ። አዲስ ሙዚቃ ተለቋል። ሆፕ ኢንተርቴይንመንት ቤንዚን ናፍጣ ከየት ይምጣ ከየት ይምጣ ከየት ይምጣ ከየት ይምጣ ረዳት ታክሲ መልሲ አይመልሲ 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 እግሪ ምራድ ጀሚራ አይና ጀሚራ አይና ጀሚራ አይና ጀሚራ አይና ይመቻችሁ። እንደዚህ በችግሮች ፈታ ማለት ነው እንጂ ዘንድሮ አልተቻለም። ሁሉ ነገር ችግር ሆኗል። በቃ ፈታ ብለን ካላሳለፍ ነው ችግር ነው። ምን እያሰበ ጩጬ ነው። አቢ ምን እያሰበች ነው እንዴ? በጣም ትንሽ ልጅ ነህ እኮ አንተ። ምን ሆነ ነው? ፈታ በል እንጂ ተውቆጡት፣ ከምትቀርጹት ተውቆጡት። ምንድነው የሚያስበው? ፈታ በልበሉት። አንተ ቡና ታውቅ እንዴ? አረ እኔ ቡና አቁሜያለሁ። ከዚህ በኋላ በስማ ቡና ነው ያስጠላኝ። ኧረ ተው። ሁለተኛ ሲጀመር እኔ ቡና ከጠጣው ከዚህ በኋላ ካየኸኝ እግሬን ይስበረው ቡና ከጠጣው እና ቡና ታውቅ ቡና ወይ እንዴ ቡና አበደ። ወይኔ ምን እየሆነ ነው? አንተ ምን እየሆንክ ነው? ኮብነ እንደዚህ ያሳብዳል እንዴ? ወይኔ አህያ መሰለው። አንተ ልጅ ምን ሆነ ነው? ማቆ ሲጀመር እኔ ማቀው እንዴ አንተ ቡና አቁሜያለሁ አላልክ? ቡና አልበላም አልኩ እንዴ። እዚህችን ቆርጨም አድርግና ለብ ያለ ውሃ ውሰድባት በቃ። ሳክሱ ምንድን ነው? ሂድ እንዴ ምን ሆኖ ነው? በቅናሽ አግኝተህ ከእድር ላይ ነው እንዴ የተከራየው ብራዘር? ስራ ሲጀምር ዘነጥበታለሁ ብዬ ገዘውትን ቆዳ ጫማ በስራ ፍለጋ ልጨርሰው ነው። ወደሰከን አብራም ሰፈሩ ልጅ ነው እንዴ ይባላል? እንዴ ማገዝ ዲማሽ ነው ዩኒቨርሲቲ ተመለስ
እንዴ 2 ወር ሆነኝ እኮ እና እንዴ ነው 2 ወር ሙሉ ያልተገናኘ? ምን በእናትህ ጠዋት 12 ሰዓት ስራ ፈለገ እወጣለሁ ማታ እገባለሁ። አንተ ግን መች ነው ሌብነት የጀመርከው? እሱ ሌላ ጊዜ ተገናኝተን እናወራዋለን። ባይሆን ስልክ ስጠኝና አልደውልልህ። አብርሽዬ ስልኬማ እኮ አንተ ጋር ነው። ባይሆን ቁጥርህን ጽፈህ ስጠኝ። ኧረ ይቅርታ በእናትህ አንተ መሆኑን አላወኩም ነበር። በቃ ካርድ ግን ብዙ ጊዜ አልሞላ ቢፕ ኮል አደርግልሃለሁ። ኧረ በቃ አንተን ስልክ ስጠኝ እኔ እደውልልሃለሁ። እሱ ጥሩ ሀሳብ ነው። ስራው አሪፍ ነው መሰለኝ። አይፎን ይዛል። አዎ በእናትህ አንተ ግን ስራ ካላገኘህ ሮማ ሌባ ነው አይፎን ይዝ። እኔማ እባክህ በተማርኩበት የኢንጂነሪንግ ሙያ ምንም ስራ ላገኝ አልቻልኩም። ባልተማርኩበት ልሰራለሁ። ኧረ በጣም አሪፍ ሀሳብ ነው። ቁጭ ከማለት ይሻላል። ግን ምን ለመስራት አሰብክ? አስተማርከው፣ ተማረ፣ ሰራ። ምን አጠፋ? ደፋ ወይ ፊጋ ሂጅ። ሹፌር አጥቼ ነበር ደክሞኝ ነው የተኛሁት። ሂጅ። እውነት ነው ብራዘር። ሹፌር ትፈልጋለህ? የሚገቡ ተረጋጋ ብራዘር። እኔ ፊቱ ከማልቀስ ውጭ በዚህ ሰዓት ምንም አማራጭ የለም ብራዘር። ግን አታልቅስ ብሏል። ትችላለህ፣ ግን ትችላለህ። ፌስቡክ ላይ የአዲስ አበባ ልጅን አልፈታ ብላችሁናል። የክፍለ ሀገር ልጆች የመኪና ስም የአዲስ አበባ ልጅ ያውቃል። የክፍለ ሀገር ልጅ መኪናውን ይነደዋል። ወንድሜ ቀጥ ብለህ ስለላለ እኮ ስፖኪዮ ብቻ ነው የምታየው። ስማ መሀሉ አይታይህም እኮ ማለት እንዲህ ብለህ እኮ ነው የምትነዳው። ኧረ ወይኔ በተፈጥሮ እኮ አይቀለድም። ግን በቃ ይሄ አሁን ወዶ አይደለም አይኑ ግን በቃ ወዶ ነው የገባው ጨዋታ ውስጥ። ራሱ ባመጣው ነው ራሱ የተገረፈው። አንተ ግን አበዛኸው በጣም። እሺ ወደ ቀጣይ ቪዲዮ She's crazy! Run! I scared him off. Motherfuckers. You see that? Let's go. Come on. ቴንክ ዩ ብራዘር። ጩቤ ይዘህ እየዞርክ ነው እኮ። የወጋች እሷ ናት። ይመችሽ። ግን ቂሟን የተወጣችበት። የዛሬው ፕሮግራማችን ይህን ይመስል ነበረ። በቪዲዮቹ ዘና ፈታ እንዳላችሁ ተስፋ አረጋለሁ። አብዲ ነበርኩ አብሬያችሁ የነበርኩት። እንደተለመደው ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ደግሞ ሼር፣ ላይክ እንድታደርጉ እየጋበዝኩኝ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቻው።